የኔን እንግዲህ የህይወት ታሪክ ምንም እንኳን እጅግ በጣም ረጅም ቢሆንም በዚሁ ባጠረ መልኩ ላጠናቅቅና እስቲ ደግሞ ወደ አንድ ሁላችንንም ወደሚመለከተን ነገር እንደው የራሴን አስተያየት የራሴን ሀሳብ ባካፍላችሁ ደስ ይለኛል። ይሄም ምንድነው? የሀገራችን ጉዳይ ነው። ማንኛውም ሰው ዝም ብሎ እንዲሁ በጥሞና ሲያስብ አሁን እንደኔ አይነቱ በተለይም እንደው ወጥቶ ውጭ ሀገር የሚኖረው ብዙ የሌሎች ሀገሮች ሁኔታ እንዴት እንደሆነ የሚያውቅ ያነበበ የሰማ ያየ ዜጋ ማለትም እንደኔ እዛው ሀገሩ ተወልዶ አድጎ ሀገሩን ለቆ ከወጣ በኋላ ብዙ ጊዜ የሚያስበው ነገር አለ። ብዙዎቻችን የተለያየ አስተሳሰብ ይኖረናል። ግን መሰረታዊው አስተሳሰባችንና ችግራችን የሀገራችን ድህነት ነው። የሀገራችን ድህነት ሀገራችን ኢትዮጵያ እንግዲህ ዛሬ ባለው መልኩ ኦሮሞ የሚባል አማራ፣ ሶማሌም የሚባል ትግሬ ምንም ተባለ ምን ያው አንድ ሀገር አለን ብለን ነው የማምነው። ሆፕፉሊ ወደፊትም እንደዛ ይሆናል የሚል እምነት አለኝ። ሀገራችን ነች፣ ምክንያቱም ተወልደንባታል፣ እትብታችን ተቀብሮባታል። ሌላ ሀገር የለንም፣ ሊኖረንም አይችልም። ስለዚህ ማንኛውም ሰው አንድ ሀገሩን የማይወድ ሰው የለም። እንደው ከመሬት ተነስቶ እኔ ለሀገሬ እሰዋለሁ፣ ሀገሬን እወዳለሁ የሚለውም ዝም የሚለውም ስለዛ ነገር አስተያየት የማይሰጠውም ሁሉ ሀገሩን ይወዳል። ሀገሩን የማይወድ የአንድ ሀገር ዜጋ የለም በእኔ እምነት። እናቱን ተወልዶ አይቶ የእናቱን ጡት ጠብቶ ያደገ ልጅ እናቱን ይወዳል። እናቱን የማይወድ ልጅ የለም። የማይወድ ከሆነ ምክንያት አለው ማለት ነው። የሀገር ጉዳይም እንደዛ ነው። የሀገር ጉዳይ እንግዲህ ሁላችንንም ያሳስበናል። ሁላችንም የምናስበው እንደው ከመሬት ተነስተን ሳይሆን በጣም አስፈላጊም ነው ጠቃሚም ነው ብለን ስለምናምን ነው። እና ዋናው አሳሳቢ ፓርቱ እንግዲህ ድህነት ነው። ለምንድን ነው ሀገሪቱ እንዲህ ከዘመን ዘመን ዳውን አይቀራችው የሚል ጥያቄ ሁሉም ሰው ጭንቅላት ይመላለሳል። ይህን ጥያቄ እንግዲህ ሁሉም ሰው ባለው እውቀቱ ባለው የፖለቲካ አመለካከቱ በተለያየ መልኩ ሊገልጸው ይሞክራል። እኔም የራሴ የሆነ ካነበብኩትም እንዳልኩት ካየሁትም ራሴም እንደው ዝም ብዬ በራሴ ከምገምተው ያለኝን ቋሚ አስተያየት ባካፍላችሁ ደስ ይለኛል። እርግጥ ብዙ ቦታ ኢንትረስቲንግ ላይሆንም ይችላል። ግን ሆፕፉሊ መቼስ የሚሰሙ ሰዎች ነገሩን ከራሳቸው አስተሳሰብ ጋር እያስተያዩ to some extent የራሳቸውንም የሆነ አመለካከት እንዲኖራቸው ሊረዳቸው ይችላል የሚልም እምነት አለኝ። ይሄ እንግዲህ የኔ ነፃ እምነት ነው። ነፃ እውቀት ማለትም ካነበብኩት ከማውቀው። እርግጥ አልፎ አልፎ ስህተትም ሊኖርበት ይችላል፣ ተሳስቼም ሊሆን ይችላል። እኔ እንግዲህ የዚህም የዛም ደጋፊ ሆኜ ሳይሆን የራሴ ኒውትራል የሆነ ድህነትን በሚመለከት ማለትም የሀገርን ድህነት በሚመለከት የሀገር ድህነት ማለት የኛም ድህነት ነው። ከሀገር ያወጣን ያባረረንም ዋናው ድህነት ነው። እሱን በሚመለከት የራሴን አመለካከት ላካፍላችሁ እወዳለሁ። እንግዲህ በሚቀጥሉት ቪዲዮዎች በተቻለ መጠን እጥር ምጥን አድርጌ ምን አይነት ሁኔታዎች
ኢንተርናሽናሊ እንዳሉና ከዛ በማጠቃለያው ደግሞ የሀገራችንስ ሁኔታ ከነኚህ ነገሮች ጋር በምን ይዛመዳል? ችግር አለ ካልን ደግሞ ዝም ብሎ ስለ ችግር ማውራት ብቻ ሳይሆን የችግሩስ መፍትሄ ዋናው ምንጩ ምንድነው? የችግሩ ምንጭ ምንድነው? መፍትሄውስ ምንድነው? ለሚለውም እንደው ትንሽ የራሴን አስተያየት አሳትፋቸዋለሁ። ጠቃሚ ይሆናል የሚልም እምነት አለኝ።